ለኢትዮጵያ ድል ለጠላቶቿ ውርደት። የኢትዮጵያ ፖለቲካ አዲስ ምዕራፍ ተከፍቷል። የሰባተኛው ጠቅላላ ምርጫ ውጤት ይፋ ሆኗል። በሀገሪቱ የረዥም ጊዜ አቅጣጫ ላይ ወሳኝ የሆነው የህዝብ ውሳኔ በብልጽግና ፓርቲ የ5 ዓመት የስልጣን ዘመን ማረጋገጥ ተጠናቋል። የዴሞክራሲ ሂደቱ ውጤታማ እንዳይሆን ሀገሪቱ እንድትፈርስ ሲመኙ የነበሩ በየአቅጣጫው መሰናከል የፈጠሩ የውስጥና የውጭ ኃይሎች ፍላጎት ከንቱ ሆነዋል። ምርጫው አይሳካም በማለት በአመፅና በቅስቀሳ የሀገሪቱን ሰላም ለማደፍረስ ሲጥሩ የነበሩ ህወሓት፣ ፋኖና ኦነግ እነዚህን እንደ መሳሪያ ሲጠቀሙ የነበሩ የውጭ ኃይሎች በተለይም የካይሮ ተላላኪ ሻዕቢያ ዓላማቸው ከሽፈዋል። በምርጫ ሂደት ውስጥ ሆኖ የጥፋት አጀንዳ ሲያራምዱ የነበሩ የፖለቲካ ፓርቲዎችም ቢሆኑ የኢትዮጵያ ህዝብ በአንድነት ለብልጽግና የሰጠውን ውሳኔ በግልጽ ተመልክተዋል። የኢትዮጵያ ህዝብ የውስጥና የውጭ ጠላቶችን ሴራ በመስበር አቋሙን በድምፁ አረጋግጧል። የዚህ ድል ባለቤት የሆነው የኢትዮጵያ ህዝብ ነው። የሰባተኛው ጠቅላላ ምርጫ ውጤት ይፋ መሆኑን ተከትለውም ብልጽግና ፓርቲ ለመላው የኢትዮጵያ ህዝብ ልባዊ የምስጋና መልእክትን አስተላልፈዋል። ህዝባችን ለኛ የሰጠው አደራ ሀገሪቱን ወደ ተሻለ የብልጽግና ምዕራፍ ለማሸጋገር የሚሰጠን ትልቅ ጉልበት ነው ያለው ፓርቲው በሀገሪቱ ህልውና ላይ የተደቀነውን ፈተናዎች በመመከት የጋራ ተጠቃሚነትን ለማረጋገጥ እንደሚሰራ አረጋግጧል። ኢትዮጵያ በሰላም በልማትና በዲሞክራሲ እያደገች መሆኗን ይህ ምርጫ ውጤት ምስክር ሆኗል። የጠላቶች ሴራ ቢኖርም የህዝብ አንድነት ግን ሁሉንም ነገር የሚያሸንፍ ኃይል ነው። እናንተ ስለ ውጤቱ ምን ታስባላችሁ? አስተያየታችሁን በኮመንት ላይ አጋሩን። ለቀጣይ መረጃዎች ቻናላችንን ሰብስክራይብ ማድረጋችሁን እንዳትዘንጉ።